ጋዜጠኛ መዓዛ መሐመድ ስለ ብርቱካን የምታውቀው እውነት አለ። ከበስተጀርባ የተሸረበውን ሴራ ታውቀዋለች። እንዳይገሉሽ ከልጅሽ ጋር እኔ እደብቅሻለሁ የመዓዛ መሐመድ አነጋጋሪና አስደንጋጩ ድብቅ የስልክ ቅጂና የጽሑፍ ልጥፍ። በኤርትራ ፕሬስ በብርቱካን ጉዳይ ስለ አርቲስት ቴዎድሮስ ካሳሁን ምን ተባለ ስለሚለው እንመለከታለን። በኢቢኤስ የተላለፈው ሐሰተኛ ዘጋቢ ፊልም ኢትዮጵያን የትርምስ ማዕከል ለማድረግ ያለመ መሆኑ ተገለጸ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የአቢሲኒያ ዴሊ ቤተሰቦቻችን በዚህ ቻናል ላይ የተለያዩ መረጃዎችን በስፋት በትንታኔ የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮአችንን ከወደዳችሁ ላይክና ሼር እንድታደርጉ እየጠየቅን ወደ መረጃው እናመራለን። እኔና ተስፋዬ ወልደ ስላሴ የምናውቀው እውነት እና እኛ ከምናውቀው እውነት ጀርባ የተሸረበው ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ የሚገኙ መረጃዎችን ይዘን አደባባይ መውጣቱ ማንን እንደሚጠቅምና ማንን እንደሚጎዳ በሚገባ ሳንረዳ ራሳችንን ለመከላከል ስንል ብቻ አደባባይ መውጣትን አሁን ተመራጭ ሆኖ አላገኘነውም ትላለች መዓዛ መሐመድ። ሁሌም ቢሆን ከራሳችን ይልቅ የሚያሳስበን ብዙ ዋጋ የከፈንለት የአማራ ትግልና የህዝባችን ቁስልና ጉዳት ነው። ከዚህ ቀደምም አሁንም ወደፊትም የህዝባችን ጉዳይ ያሳስበናል። ልክ እንደኛ ሁሉ ይህ የሚያስጨንቃችሁ ብዙዎቻችሁ አገዛዙ እየሰራ ካለው ድራማ ጀርባ ያለው እውነታ ምን እንደሆነ ለማወቅ ያላችሁን ፍላጎት አሳይታችኋልና ስትልም በእኛ በኩል እጃችን ላይ ያለውን መረጃ በአግባቡ ሰንደን ጉዳዩን አጣርተን እናም መርምረን ስንጨርስ ይፋ እናደርጋለን ትላለች። ለአሁኑ ግን ይህን እመራዋለሁ በሚለው ዜጎቹ ላይ ስቃይ ለሚቆምር ኢትዮጵያ በታሪኳ አይታው ለማታውቀው መቀለጃ እንዲሆን የምናውለው ታሪክ የለም ስትልም እውነት ተሸፍና አትቀርም። የተሰቃዩት እህቶቻችን ታሪክ ቀኑ ሲደርስም በፍትህ አደባባይ ይወጣል። በዳዮቻቸውና ተባባሪዎቻቸውም የእጃቸውን ያገኛሉ በማለትም ገልጻለች። የብርቱካንን ጉዳይ በተመለከተ በርካታ አጀንዳዎች እየተመዘዙ የሚገኙ ሲሆን በዚህ ጉዳይ ላይም የተለያዩ ባለስልጣናትን ጨምሮ የተለያዩ ሀሳቦቻቸውን የሰጡ ይገኛሉ። በኢቢኤስ የተላለፈው ሐሰተኛ ዘገባ ፊልም ኢትዮጵያን የትርምስ ማዕከል ለማድረግ ያለመ ነው ሲሉም ዶክተር ተስፋዬ በልጅጌ ተናግረዋል። በኢቢኤስ ቴሌቪዥን የተላለፈው የብርቱካን ተመስገን ሐሰተኛ መረጃ ኢትዮጵያ የግጭትና የትርምስ ማዕከል ለማድረግ ያለመ ነው ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናግረዋል። የጋራ እሴትን የሚሸረሽር ነጠላ ትርክት በማህበራዊ ሚዲያ እየተስፋፋ በመሆኑ ህዝቡ ሊጠነቀቅ ይገባልም ብለዋል። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢቢኤስ ቴሌቪዥን የተላለፈውን የብርቱካን ተመስገን ጉዳይን አስመልክቶ በሰጡት ማብራሪያ በወጣት ብርቱካን የተሰራው ድራማ ህዝብን ለማጋጨት ታስቦ ጠላቶች የፈጠሩት የውሸት ትርክት ነው ብለዋል። የኢትዮጵያን አንድነትና እድገት የማይፈልጉ የውስጥና የውጭ አካላት ጥምረት የታየበት ነው ሲሉም አክለዋል። ባለፉት 50 ዓመታት የኢትዮጵያ ፖለቲካ በሴራ የተገነባ የህዝብን ፍላጎትን ያልተረዳ ስርዓትና መጠፋፋት ላይ የተመሰረተ የፖለቲካ ስርዓትን ለማስተካከል የለውጡ መንግስት ብዙ ስራ እየሰራ ይገኛል። ለአብነትም የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውነው ተግባርም ተጠቃሽ ነው ብለዋል። ከሰሞኑ በኢቢኤስ ቴሌቪዥን የተከሰተው ክስተት መልኩን እየቀያየረ ባለፉት ዓመታት ቢስተዋልም በመንግስትና በህዝብ ትብብር መክሸፉን ገልጸዋል። ሐሰት በሆነ ድራማ ህዝቡን ቀስቅሶ ስልጣን ለመያዝ ያሰበ ነው ያሉት የመንግስት ዋና ተጠሪ ሚኒስትር የብሔር ቅርጽ ለመስጠትም ተሞክሯልም ብለዋል። የሰብአዊ መብት ጉዳይ በማስመሰል ከፍተኛ ዘመቻም አድርገውታልም ብለዋል። ሚዲያ ሀገርና ህዝብን ማስቀደም ይኖርበታል። የኢትዮጵያ ህዝብ ደህንነትና ሀገርን ከሚጎዳ ተግባርም መቆጠብ እንዳለበት ጠቅሰው የወጣት ብርቱካን ጉዳይ በማህበራዊ ሚዲያ አልሰራ ሲል በመደበኛ ሚዲያ የተደረገ ነው። በኢቢኤስ ቴሌቪዥን የተላለፈውን የብርቱካን ተመስገን ጉዳይ ላይ የውስጥና የውጭ አካላት እንዳሉበት ነው ዶክተሩም የገለጹት። ታዲያ ይህንን ጉዳይ ተከትሎ ከወደ ኤርትራም የተሰማ አነጋጋሪ መረጃ አለ። የኤርትራው ሚዲያ የብርቱካንን ጉዳይ በተመለከተ ጉዳዩን ከቴዎድሮስ ካሳሁን ጋር አገናኝቶታል። ጭንቀታችን ቴዲ አፍሮ ነው ሲል እኛ ብሎ በኤርትራውያን ስም ስጋቱን ይገልጻል። አክሎም ፈጣሪ እሱን
ቴዲንና ቤተሰቡን ከዲያብሎስ ይጠብቃቸው ሲልም ጸሎቱን ያደርጋል። ይሁሉ የሚለውና ለቴዲ አፍሮና ቤተሰቦቹ ከኢትዮጵያውያን በላይ የሚያነባው ኤርትራ ፕሬስ የተሰኘው የሻቢያ የፕሮፓጋንዳ አንድ ክንፍ ነው። ቴዎድሮስ ካሳሁንም ሆነ ባለቤቱ አምለሰት ሙጬ ምንም ባላሉበት ኤርትራ ፕሬስ በኤርትራውያን ስም ቴዎድሮስን ተጨነቅንለት ማለቱ ከሻቢያ የሚታወቁ ባሪያዎች አንጻር ትልቅ ጥያቄን አስነስቷል። ኤርትራ ፕሬስ በማህበራዊ ገጹ ሐዘኑን ስጋቱንና መላምቱን በማስቀደም ለኢትዮጵያውያን አደገኛ አጀንዳ የቀረጸው በአንድ ፌስቡክ ፖስት መነሻ ነው። ይህም ጉማ ሳቃታ በሚል መጠሪያ የተሰየመው የፌስቡክ ገጽ የለጠፈው ሰሞኑን መነጋገሪያ የሆነው ጉዳይ ነው። ኢቢኤስ ቴሌቪዥን ያቀረበው በድርሰትና በልምምድ ታጅቦ ኦሮሞና አማራን ለማጫረስ ታቅዶ የቀረበ የብርቱካን ቃለ ምልልስ ስህተት መሆኑ ቢገለጽም ጉዳዩን በሩዋንዳ የዘር ፍጅት አቀጣጣይ ከነበረው አርቲኤልኤም ጋር አገናኝተው ጉዳዩ በጥብቅ እንዲመረመር እየጠየቁ ያሏቸውን መረጃዎችም በማህበራዊ ገጾችም በመለጠፍ ላይ ይገኛሉ። በዚህም የኢትዮጵያ ጉዳይ ከኢትዮጵያ በላይ ያሳሰባቸው ይመስላሉ። ሁሉም መረጃዎችና ጥቆማዎችም ትክክል ናቸው ተብሎ መደምደም ባይቻልም በተለይም መዓዛ መሐመድ በይፋ ነገሩ ተበላሽቷል፣ አፍረታችንን በውስጣችን ይዘን መቀመጥ ነው፣ አማራዎችም መንግስትም ስለሚገድሉሽ ወደ ደብረ ብርሃን ፋኖች ያሉበት አካባቢ እልክሻለሁ፣ እዛ ቀን እስኪያልፍም ልጅሽን ይዘሽ ተደበቂ ስትል በስልክ የተናገረችው ቅጂ መሰማቱን ተከትሎ ነገሩ በቅንብር የተሰራ መሆኑን የሚያሳይ እንደሆነም ታምኗል። ጉዳዩን ሲያቀጣጥል የነበረው መሳይ መኮንን ዳይ ወደ ስራ በማለት በዚህ ጉዳይ ላይ ብዙ ጊዜ መውሰድ እንደማይገባ መግለጹን ዝግጅቱን እጅግ ሰፊና በደንብ የታሰበበት እንደሆነም ስለሚያሳይ ዜጎች መንግስት ይህንን ባደረጉት ላይ ጥብቅ እርምጃን እንዲወስድ መጠየቃቸው ስህተት እንደሌለው በርካቶችም ይስማሙበታል። ነገሩ በዚህ ደረጃ ከባድ በመሆኑ እቅዱ አብሮ እየኖረ ያለውን የአማራና ኦሮሞ ህዝብን ለማጫረስ በመሆኑ ኢቢኤስን ሩዋንዳ ውስጥ የተፈጸመውን የዘር ፍጅት ካቀጣጠለው አርቲኤልኤም ጋርም በማመሳሰል መንግስት እርምጃ እንዲወስድ ጫና የሚፈጥሩ ወገኖችም እየበረከቱ ይገኛሉ። እንደ ሚዲያ እልቂትን ማውገዝ፣ ህዝብ እንዲጫረስ አልመው የሚሰሩትን ማጋለጥ ዋና ተግባር መሆኑን ሳለ ኤርትራ ፕሬስ ሉላ ገዙ የኤርትራዊ ዶላር መንዛሪ ድርጅት ባለቤት ልጅ ነች። የኢቢኤስ ባለንብረት አቶ አማን ፍሳ ጽዮንም ሚስት ስትሆን የአቶ አማን ፍሳ ጽዮን ሚስት የቴዎድሮስ ካሳሁን ሚስት ናት በመባሉና መቅደስ ደበሳይን ደግሞ የኤርትራ የደህንነት ሹም የደበሳይ ጸጋይ ልጅ ናት ተብሎ ፖስት መደረጉን ዋቢ አድርጎ እኛ ኤርትራውያን ለቴዲ አፍሮ ሰጋን የሚል አዲስ መረጃን ይዞ ከሚዲያው ብቅ ብሏል። በኤርትራ እድሜ ልካቸውን ከመሬት በታች ባለ እስር ቤት የታጎሩ መኖራቸውና መሞታቸው የማይታወቅ በግል እምነታቸው ሳቢያ መከራን የሚያዩ ዜጎቹን ረስቶ በአዲስ አበባ ከባለቤቱና ከቤተሰቦቹ ጋር በሰላም እየኖረ ያለውን አርቲስት በስጋት ቀለበት ውስጥ መክተቱ ለምን አስፈለገ የሚል ጥያቄ ያላቸው ሀሳቡ በዚህ መልክም እንዲቀርብ ጥቆማን ያደርጋሉ። ቢቻል ቴዎድሮስም ሆነ ሚስቱን በማነጋገር ሴራውን ማክሸፍ እንደሚገባም ገልጸዋል። በሴራ የተካነው ሻቢያ ከገባበት ስጋት አንጻርም ኢትዮጵያ በማተራመስ ለመበተን ከሚጠቀምባቸው ሚዲያዎች መካከል አንዱ የሆነው ኤርትራን ፕሬስ በተደጋጋሚ አማርኛና እንግሊዝኛን በመቀላቀል ዘመቻ ላይ ከተሳተፉ ወራት ተቆጥረዋል። ከፕሪቶሪያው ስምምነት በኋላ እጃቸውን አጣጥፈው የተቀመጡ የሻቢያ ፍልፍል ሚዲያዎችና ራሳቸውን የሸጡ የኢትዮጵያ የሚዲያ ባንዳዎች አቧራቸውን አራግፈው በቅብብል ኢትዮጵያ ላይ መርዝ እየረጩ ስለሆነ ሀገር ወዳዶች ይህንን መመከትና ማጋለጥ ይገባቸዋል የሚል ጥሪም ቀርቧል። ኤርትራን ፕሬስ ለአሁኑ በኤርትራ ላይ ያለውን ውንጀላ ወደ ጎን እንተወው ይላል። ልክ እንደተበዳ ሀገር ይህ የአሁንም ሆነ ያለፈው የኢትዮጵያ መንግስት የነቀፋ አካሄድ ለኛ አዲስ ነገር አይደለም በማለት በደፈናው ያለቃቅሳል። እኛ ኤርትራውያን እያለ ዝርዝር በሌለው ብሶትና ስጋትም ይናገራል። ኢትዮጵያ የባህር በር ያስፈልገኛል ማለቷን ተከትሎ ዕለት ተዕለት ጉዳዩ ከሚመለከታቸው ዜጎች በላይ የኢትዮጵያን ጉዳይ እየነቀሰ የሚተቸውና አቅጣጫ በማንሳት ለሻቢያ ፕሮፓጋንዳ በሚጠቅም መልኩም የሚያቀርበው ኤርትራ ፕሬስ እኛን የሚያሳስበን በቀጣይ በአንጋፋው ቴዲ አፍሮ ላይ ያነጣጠሩ መሆናቸው ነው የሚል አጀንዳን ይከተላል። ቴዎድሮስን በማንሳት አድናቂዎቹ እንዲንጫጩ ደረቱን እየመታም ይጣራል። ይህ የሻቢያ አንደበት የሆነ ሚዲያ ኤርትራውያን ለቴዲ አፍሮ እንደሚሰጉ ሲገልጽም እንደመነሻ ያሳየው የአንድን ግለሰብ የፌስቡክ መረጃን በመንተራስ ጉዳዩ የመንግስት እንደሆነ አድርጎም ይስለዋል። ቴዲ አፍሮ በተለያዩ ጊዜያትም የገጠሙትን ውጣ ውረዶች ያስታውስና የአቢብ ካድሬዎች ወንጀላ ከልጅነት ጋር የሚጋጭ ሲሆን የቴዲ አፍሮ በሚሊዮን የሚቆጠሩ ደጋፊዎችን የማይናወጥ ጸሎትና ድጋፍም ከጎኑ እንደሚቆም ግልጽ ነው። የበለጠ ምኞቱን በማሳረጊያነትም ተጠቅሞታል። ኢቢኤስ የሚባለው ሚዲያ ታቅዶና ታስቦበት 3 ወር የፈጀ ዶክመንተሪ በማዘጋጀት ለትርምስ
ለማስቀመስ የታሰበው እቅድን መፍረሱን ተከትሎ ኤርትራን ፕሬስ ልክ እንደሌሎቹ የተበሳጩ ጸረ ኢትዮጵያ ሚዲያዎችም ሌላ አጀንዳ መከተሉ የሚጠበቅ ቢሆንም አካሄዱን እየተከታተሉ ማጋለጥ ለአፍታ ቸል የሚባል ጉዳይ አይሆንም። ኢትዮጵያዊነት ማለትም ይህ ነው። በተመሳሳይ ጉዳይ የብርቱካን ተመስገን ቃለ ምልልስን ተከትሎ በፖሊስ ቁጥጥር ስር ውለው ከነበሩት የኢቢኤስ ቴሌቪዥን ሰራተኞች መካከል ባለቤቶቹ አማን ፍስሐ ጽዮንና ባለቤታቸው ወይዘሮ ማክዳ ከእስር መለቀቃቸው ተሰምቷል። 3 ወር ሙሉ ዝግጅት የተደረገበትን ፕሮግራምም አለማወቅ ለሰሚው ግራ በመሆኑ በርካቶች ቢፈቱም ምርመራው ሊቀጥል ይገባል ባይ ናቸው። የኢትዮጵያ ብሮድካስት ባለስልጣን ለስርጭት የሚቀርብ ማንኛውም ፕሮግራም ወይም ዜና የማንኛውንም ሰው የግል ሕይወት የመከበር መብት የሚጥስ የሰው ልጆችን ክብር የሚጻረር በቀጥታ ጉዳት የሚያስከትል የጤናና ለደህንነት ጎጂ የሆነ ባህሪን የሚያበረታታ የወንጀል ድርጊት እንዲፈጸም ሰላምና ጸጥታ እንዲደፈርስ የሚቀሰቅስ የማንኛውንም ሰው ማንነት መሰረት በማድረግ እንዲጠላ የሚቀሰቅስ መሆን የለበትም የሚል አዋጅ ስላለው ይህንኑ ሕግ አንስቶ ኢቢኤስን ሊመረምረው እንደሚገባ በርካቶች ይውሉ ሲሆን የትነ እያሉም እየጠየቁት ይገኛሉ። ባለስልጣኑ ማንኛውም የውጭ ዜጋ ከባለስልጣኑ ፈቃድ ሳያገኝ ተራኪ ወይም ዘጋቢ ፊልም ኢትዮጵያ ውስጥ መሰራት አይችልም። በመገናኛ ብዙሃንና በማስታወቂያ ይዘቶች ላይ የሕግ ጥሰት፣ የሙያ ስነ ምግባር ግድፈት፣ የጥላቻ ንግግርና የሐሰተኛ መረጃን ሲመለከቱም ለሚመለከተው አካል እንዲደርሱም ጥሪ ቀርቧል። እንደ ሚዲያ እልቂትን ማውገዝ፣ ህዝቡ እንዲጫረስ አልመው የሚሰሩትን ማጋለጥ ዋና ተግባር መሆን ሆኖ ሳለ ኤርትራ ፕሬስ ሉላ ገዙ የኤርትራ የጥላቻ ንግግርና የሐሰተኛ መረጃን ሲመለከቱ በ9192 ነፃ የስልክ መስመር ደውለው ማሳወቅም አይርሱ ሲልም ህግ ጠቅሶ ማስታወቂያንም ያስነግራል። ወደ ተመልካቾቻችን ለሰዓቱ የነበረን የትንታኔ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።